እሺ ከሆም እንደጀምር መጀመሪያ ላይ ምንድነው የምናደርገው ዋሌት ውስጥ እንገባለን 12.69 ነው አሁን ያለን የምንፈልገው ከቋቤኪ ከዚህ ከባይናንስ ላይ ወደ እንትን መላክ ነው ወደ ዱካስኮፒ ለመላክ ነው ስለዚህ መጀመሪያ ባይ ውስጥ ስንገባ ፒር ቱ ፒራችንን እናገኛለን ፒር ቱ ፒር ስንገባ ከአናቱ ላይ ባይና ሴል የሚል አለ ግን ከዛ በፊት እዚህ ጋር USD የሚለው አለ USD ብዙ ጊዜ ኢቲቢ ላይ ሊሆንብክ ይችላል እንደዚህ ሊመጣ ይችላል ጀስት ለማሳየት ነው አሁን እንጂ ኢቲቢ ላይ በኢትዮጵያ ወደ ኢትዮጵያ ባንክ ምናምን ነገር ለመላክ ከሆነ የምንፈልገው ባይ በሚለው ላይ ለምሳሌ በ154 ምናምን ነገር እንደዚህ ነው ዋጋ ያለው ሴል ደግሞ ለመሸጥ ደግሞ ዶላር ኦሬዲ ካለን ደግሞ በዚህ ዋጋ ነው 154 ከሚለው ጀምሮ ማለት ነው ከላይ ያሉት እዚህ ጋር ሪስትሪክትድ የሚባሉት የተደረጉ ሰዎች ናቸው ከዛ አሁን ግን እኛ ያለን ዶላር ነው ያለን ወደ ዶላር አካውንታችን ነው ማስገባት የፈለግነው ስለዚህ እዚህ ጋር ምንድን እናደርጋለን ተመልሰን UTB የነበረው ወደ USD መጀመሪያ እንቀይራለን አሁን 1 USD ለመግዛት 1.003 ነው ለመሸጥ ደግሞ 1.038 ነው እኛ የፈለግነው ምንድነው ለመሸጥ ነው የምንሸጠው ወዴት ነው የዱካስኮፒ አካውንታችን ላይ ነው አይደለ ስለዚህ መጀመሪያ ላይ ዱካስኮፒ አካውንት ራሱ ማስገባት እንዴት ነው የሚቻለው ወይም ደግሞ ኢቭን ንግድ ባንክ ምናምን ነገር ባንክ ኮኔክት ለማድረግ ምንድነው የምናደርገው ሲባል ኦሬዲ እዚህ ላይ ተደርጓል ግን ጀስት እንዴት እንደሚደረግ ነው ማሳየት እዚህ ጋር ፕሮፋይል የሚለው ጋር እንገባለን ከዛ በኋላ ታች ፔመንት እዚህ ማሃንተሩ ጋር ፔመንት ሜተድ የሚለው አለ እሱን ስንጫን ከዚህ በፊት የገቡ የነበሩ ፔመንት ሜቶዶችን ያሳዩን አሁን ለምሳሌ በየኛ ላይ ሁለት ጊዜ ዱካስኮፒ ያስገብተናል አንዱ መጥፋት ይችላል ለምሳሌ እዚህ ጋር እንትን ብለ አንዴ ነው የምናጠፋው እዚህ ጋር ልጅም እሺ ዲሊት እዚህ ጋር አለ show want to delete this payment method delete እንበለው ይሄንን አሁን ዲሊት እያደረግን ያለ ነው ሁለት ጊዜ በባለፈው ከኔ ጋር ሆነክ ነው እንትን ያስገባነው ሁለቴ ስለገባ ነው ዱካስኮፒ አሁን ግን ምንድነው ያለው በቴሌብር መሸጥ መግዛት ይችላል በሲቢ ብር መሸጥ መግዛት ይችላል በዱካስኮፒ መሸጥም መግዛት ይችላል ኦሬዲ ስላስገባል ባን እንትን ለማለት ብንፈልግ ኖሮ አድ ኒው ፔመንት ሜተድ ብለን ከዛላ እዚች ጋር ለምሳሌ ዱካስኮፒ ስለነበር የፈለግነው ዱካስኮፒ ብለን ስንጽፍ እዚህ ጋር ይመጣል እሱን እንመርጣለን ስማችንን እናስገባለን አድሬስ ታስገባለን አካውንት ነበር ወይም ደግሞ አይባን የሚለው አድሬስ የሚለውን ስታስገባ የቤኔፊሻሪ አድሬስ የሚለው ነው ያንተን ማለት ነው እዛ ጋር ያለው ስለዚህ እሱን ነው የምታስገባው ወይም ደግሞ እዚህ ጋር ራሱን ይሄንን የገባው ነው የነበረው ለምሳሌ ስናየው አድሬስ ኮንፊገራኒዮ ምናምን በሚለው ኤግዛክትሊ የዱካስኮፒ ባንኩ ላይ ያለው የገባው እሱን ነው ኮፒ ፔስት የምታደርገው አይባን ነምበርም የሚለው the same thing ነው ኮፒ አድርገህ የምትመጣው ማለት ነው ስለዚህ አሁን ይሄንን just ሴቭ ማድረግ አስፈልገው just ባክ ብናደርገው ምንም አዲስ ነገር ሴቭ የምናደርገው ስለሌለ ብቻ ፔመንት ሜተድ እንዴት እንደሚገባ አሁን አወራን ማለት ነው አሁን ኦሬዲ እዚህ ጋር የፒ2ፒ ላይ ስንመጣ ፒ2ፒ የሚል መሸጥና መግዛት የሚለው ፓርት አለ እዚህ ጋር ከዛላ እዚህ ጋር ኦርደሮች ከዚህ በፊት ለምሳሌ ባይ ብለክ ሰውየው ገና ሳይከፍል እየጠበቅ ያለው ካለ እዚህ ጋር አንፔድ ላይ ይኖራል ከዚህ በፊት ገዝተክ ለምሳሌ ፔድ የተደረገ ምናምን ነገር ካለ ደግሞ እና እስካሁን ድረስ ያለቀቀው ካለ ፔድ ሆኖ እዚህ ይቀመጣል አፒል ጠይቀክ ለምሳሌ አንተ ከፍለክ ከዛላ ሰውየው ካለቀቀልህና አላከልኝም ቢልክ አፒል ታረጋለህ የባይናንስ ጋር መጣክ ይሄ ደጃረጋችሁት እንትን ፕላስቲክ እንኳን ተለብሱት ለፍታችሁ ተረጴዛው ምን ተረጴዛው ጎማ የተሰራ አይ ዝናቡ አይደርስበት አረ ይደርሳል አይደርስም ቼክ አድርጌው ነበር አዎ ከዛ ውጪ ምንድን ታረጋለህ እዚህ ኦርደር ውስጥ ሆነ አሁን ይሄ ኦንጎይንግ ናቸው ወይ ከፈልከው ወይም ደግሞ ያልከፈልከው እንደዛ ነገር ነው እዚህ ጋር ፉልፊልድ የሚል አለ ይሄው ከዚህ በፊት የገዛኸው የሸጥከው ለማን ነው እሱ ምንድነው እሱ የሚሉት ነገሮች ማለት ነው ኦሬዲ የተሟሉ ኮምፕሊትድ ሆኖ አሉ ካንስልድ የሚያረካቸው እዚህ ጋር ይኖራሉ ማለት ነው እስካሁን ድረስ ለምሳሌ እነዚህ ለምሳሌ ባይብል ካንስል ያረካው ምናምን ነገሮች እነዚህ አሉ ኮምፕሊት የተደረጉ ደግሞ ይሄው ተጨማሪ ማለት እነዚህ አሉ ኦል ላይ ሁሉም አለ ማለት ያዛ ከፒር ቱ ፒር ውጪ ኦርደር አለ አሁን አድ ደግሞ የሚል አለ አድ ለማድረግ
አንተ ራስህ ይሄ በዚህ ያህል ገንዘብ ዶላር ገዛለሁ ወይም ደግሞ በዚህ ያህል ገንዘብ ዶላር ሸጣለሁ ብለክ ስታወጣ ማለት ነው። አሁን ኮምፕሊት አውተንቲኬሽንን እንድጨርስ አንደኛ ይፈልጋል። Authentication can help to optimize the transaction experience when the SMS is not stable. You can check your ብቻ even authenticator ማለት ጉግል አውተንቲኬተር አለ፣ ማይክሮሶፍት አውተንቲኬተር አለ። እነሱን ተጠቅመ በአውተንቲኬተር ኦልሬዲ ኮኔክት አድርገናል እንዴ ራይት ነውም እሱን ቼክ ልናደርግ እንችላለን። አውተንቲኬተር አፕ ኮኔክት አድርጓል። ቼንጅ ባይናንስ ኦር ጉግል አውተንቲኬሽን ሹድ ኖ ከዛ ኦልሬዲ ኮኔክት ካደረገ ፖስት አድ ብንለው አሁን ኦኬ አንተ ባይዘው ይፈቅዱልሃል። ስለዚህ ፖስት ማድረግ ትችላለህ። አይ ዋንት ቱ ባይ ብለህ ይሄንን ያህል መሸጥ ትፈልጋለህ፣ ይሄን ያህል መግዛት ትፈልጋለህ ብለህ ይሄን ማስቀመጥ ትችላለህ። ዋጋ እኔም ይሄንን ድረስ ይሄንን ቼክ አድርጌ አላውቅም። ስለዚህ በዳትማች የኛው ላይ ላላቅ ይችላል። ለምሳሌ ዊዝ ፋያት የሚለው ላይ በብር ሊሆን ይችላል። እንደዚህ ሪጋንት ለማለት አሁን እዚህ ጋር አይ ዋንት ቱ ሴል ነው አይደለ? ምንድነው ያለክ ሲባል በዩኤስዲቲ ነው ያለኝ ትላለ። ዩኤስዲቲን በብር ነው መሸጥ የምፈልገዋል። ፕራይስ ታይፕ ፊክስድ ነው። ፍሎቲንግ ማድረግ ትችላለህ። ገና ይሄንኛው እንደ እንትን ስለሆነ ይሄንን ሞክሬ የማላውቀው ነገር እዚህ ጋር ከማሳይ ወደ ብር ነው አሁን የምታረገው እንደዚህ ከሆነ እሺ። እቻ ፊክስድ አካውንት እኩል ነው አሁን ይሄን እያየሁ ያለሁት ፊክስድ ማድረግ ይችላል። ፊክስድ ከሆነ ዋጋህን እዚህ ጋር እንደፈለግ ለምሳሌ 1000 ብር ብትለው መብት ነው። ምንድነው እሱ ግን ይሄ ፌር ያልሆነ ዋጋ ሲሆን አየ ፕራይስ ሬንጅክን ከ65 ከ286 አርጊልሃል። አንፌር ይሆናል ከዚህ በላይ ሲሆን አየ አሁን በዚህ ሰዓት ያለው 150 ሎስት አድ ፕራይስ በዚህ ሰዓት ከረንት ላይ ያለው 150.19 ነው። ገባ እዚህ ጋር ደግሞ ፍሎቲንግ ካረከው የማርኬቱን የሎስት እንትን ይዞ መሰለኝ የሚሄደው ፍሎቲንግ ፕራይስ ከ50% እስከ 220% ፕራይሲንግ ፎርሙላ በዚህኛው ፎርሙላ መሰረት ለየ የዋጋው 130 አልከው አይደለ? እዚህ ጋር ለምሳሌ በፐርሰንት ነው የምታደርገው። አየህ ይሄንን ለምሳሌ ፐርሰንቱን ሌትስ ሴይ 200% ነው የምፈልገው ብትለው ዩር ፕራይስ 260 ይሆናል። ገባ? ስለዚህ በፐርሰንት ያንቀሳቅስላል። አሁን ከሎስት ፕራይስ ካለው አንፃር ወደ ላይ ወደ ታች ያረጋ ከሎስት ፕራይሱ መሰለኝ 130 የሚለው በደንብ አልገባኝም እንደሆነ ብቻ በእንደዚህ አይነት ሁኔታ ነው። ስለዚህ ይሄን በደንብ እኔም ራሴ ቼክ አድርጌ ከዛ እነግርሃለሁ። ብቻ do you want to quit? yes quit። ይሄ አድ ማስገባት ስትፈልግ ነው። ልክ እንደነዚህኞቹ እነዚህ ሰዎች አሁን አድ አስቀምጠው ነው። ገባ? አሁን እሱ ነው። ሌላው ፕሮፋይል ቅድም ያወራው ነው። ፔመንት ሜተድህን ለማስገባት ሪስትሪክሽን ምናምን ነገር እነዚህ ብሎክ አንዳንድ ዩዘሮችን ብሎክ ልታረግ ትችላለህ ምናምን ነገር አላ እንደዛ ነው። 30 ዴይ ኮምፕሊሽን ሬትክ እስካሁን ድረስ ትሬድ 4 አድርገሃል። 4ቱንም ሰክሰስፉል ስለነበረ 30 ቀን ነው የኮምፕሊሽን ትሬዲንግ 100% ነው። ፔይ ታይምክ በ2.74 ደቂቃ ውስጥ መክፈል ችለሃል። ኦኬ ሪሊዝ ለማድረግም 2.36 ደቂቃ አካባቢ ፈጅተሃል እስከዛሬ። ገባ? እቺ አሁን ከ4 ትሬድ ነው። ኦኬ በ30 ቀን ካለው የ4 ትሬድ ነው። እዚህ ጋር ሞር ብንለው ተጨማሪ እንትን ያደርግ ያሳያል ማለት አሁን ከአራቱ ውጪ ሌትስ በየቀኑ ምሽጥ ምገዛ ከሆነ እንትንህን እዚህ ጋር ጥሩ ኮምፒቲሽን ሬት ከሌለ ብዙ ሰዎች ከመግዛታቸው በፊት የመጀመሪያ ነው። ለምሳሌ እኔ እዚህ ጋር ሴል ብለው ለዚህ ሰው የመሸጥ ብፈልግ the first thing የማየው ነገር ምንድነው እታች መጥቼ ምን ያህል ኮምፒቲሽን ሬት አለው ነው። ሪቪው 98.94% እንትን ማለት ይችላል። ይሄ በርግጥ በሪቪው ነው ግን ኮምፕሊሽን ሬት ምናምን ግን እንደዚህ ይታያል ማለት ነው። ገባ? for that reason ስለዚህ ፒር ቱ ፒር ማለት ይሄ ነው። በቃ ኮምፕሊትሊ በተለያየ ገንዘቦች ማድረግ ትችላለህ። ከዚህ ጋር የፈለከውን ከረንሲ እየመረጥ አለቀ። አሁን እቺ $12 ለመሸጥ ስንፈልግ